ነጭ ልብስ ለበሰ ማለት እኮ ደልቶት ነው ማለት አይደለም። ምን አንተ ለማትግባባ ሰው በጣም ተቆረቆርክ እና ጥርሱ ስለሳቀ ብቻ ደስተኛ ነው ማለት ነው። ትምህርት ላይ ጎበዝ መሆን አለብሽ። እሺ ወንድሜ፣ ሁሌም እኮ ወንድሜ ጓደኞቼ አንተ የትምህርት ቤት ክፍያ መክፈል አልቻልክም፣ አንተ እናት የለም፣ አንተ በምሳቃ ደህና ምግብ አታመጣም ይሉኛል። አይዞ የኔ አባት፣ ሁሉም ነገር ያልፋል። እሺ አሁን ወደ ትምህርት ቤት ሂድ፣ በኋላ መጥቼ ወስዳለሁ። እሺ ሰላም ናችሁ? እንዴት ናችሁ? ሰላም ነው ይል ደቀፈውም እንዴ? ምን አይጨካኝ ማለት? ቆይ አልገባኝም። ምን አደረገሽ? የሚገርምክ እናትና አባቱን በመኪና አደጋ ካጣ እንኳን አንድ ወር አልሞላም። እሱ ግን ነጭ በነጭ ለብሶ አሸብርቆ ይሄዳል። እንዴ ታዲያ እሱ ምን አጠፋ? ምን አጠፋ ትለኛለህ እንዴ? ቢያንስ ምን አለበት 40 እንኳን አውጥቶ ጥቁር ልብስ ቢያወልቁ። ደግሞ እኮ ደስተኛ ነው። ይኸው እስኪ ነጭ ልብስ ለበሰ ማለት እኮ ደልቶት ነው ማለት አይደለም። ምን አንተ ለማትግባባ ሰው በጣም ተቆረቆርክ እና ጥርሱ ስለሳቀ ብቻ ደስተኛ ነው ማለት ነው። ቆይ የልቡን ስብራትና ራሱን መጣሉን በአደባባይ ማሳየት አለበት? በጣም አሽቃበጥ ኪምር ዘምኛለሽ። እኛ ዛሬ ለሰው የሰነዘርነው ዱላ ነገ ተመልሶ እኛኑ ነው የሚመታው። ቆይ አንተ ለማታውቀው ሰው በዚህ ልክ ራስን አዋቂ አድርጎ ማሰብ ተገቢ ነው? ይኸውልሽ አፋችን ላይ ስለመጣ ብቻ ሰው ላይ አንፍረድ፣ ይፈረድብናል። ፍርድ የፈጣሪ ብቻ ነው። ባከደዛ ወገኛ